ተወዳጁ የኢቢኤስ ጋዜጠኛ ሽምግልና ላከ። ተወዳጁ የኢቢኤስ ጋዜጠኛ ሮቤል ሊሞሸር ነው። በአጭር ጊዜ ውስጥ በኢቢኤስ ቴሌቪዥን ከፍተኛ ተወዳጅነትን ማግኘትም ችሏል። ሰላም እንደናችሁ። እንግዲህ አስሩ ማን እንደሆኑ ታውቋል። እዚህ ጋር ሳንገናኝ አንቀርም። ያው እኛም ምሮናል እንመጣለን። በኢቢኤስ ቲቪ አንድ ቀን እረፍትና ምሳዬ ላጋራችሁ በሚል ፕሮግራሙ ተወዳጅነትን ማግኘት ችሏል። የአንድ ቀን እረፍት ማለትም ሰዎችን በአንድ ቀን ከስራ እንዲያርፉ በማድረግ እንዲሁም ምሳዬ ላጋራችሁ በሚለው ፕሮግራሙ ተወዳጅነትን አግኝቷል። ሮቤል በቲክቶክም በአንድ ቀን ውስጥ በ100,000 ተከታዮችን በማፍራት የህዝቡን ፍቅር አግኝቷል። ተወዳጁ የኢቢኤስ ጋዜጠኛ ሽማግሌ ላከ ሊሞሸር ነው። ተወዳጁ የኢቢኤስ ጋዜጠኛ ሮቤል ሊሞሸር ነው። በአጭር ጊዜ ውስጥ በኢቢኤስ ቲቪ ከፍተኛ ተወዳጅነትን ማግኘት ችሏል። በኢቢኤስ ቲቪ የአንድ ቀን እረፍትና ምሳዬ ላጋራችሁ በሚል ፕሮግራሞቹ ተወዳጅነትን ማግኘት ችሏል። አምስቱ ቱጃር የኢቢኤስ ጋዜጠኞች ከኢቢኤስ ወደ ሌላ ጣቢያ የኮበለሉ ጋዜጠኞች ከመቅደስ እስከ ነጻነት። በሀገራችን የመጀመሪያው የቴሌቪዥን ጣቢያ ኢቢኤስ ቴሌቪዥን ነው። በዚሁ ጣቢያ የሚሰሩ ፕሮግራም መሪዎችና ጋዜጠኞች ምን ያህል ያገኛሉ ብለው አስበው ያውቃሉ? ትንሳኤ፣ ሉላ፣ ዳንኤል፣ ነጻነት እንዲሁም ሌሎች ጋዜጠኞችና የፕሮግራም መሪዎች ኢቢኤስ ምን ያክል ይከፍላቸዋል የሚለውን ዘርዘር ያሉ መረጃዎች ይዘንላችሁ መጥተናል። እስከ ግማሽ ሚሊዮን ብር የሚከፈለው የኢቢኤስ ሰራተኛ እንዲሁም ሌሎች አስገራሚ ስምምነቶችን በተመለከተ ዘርዘር ያሉ መረጃዎችን ወደ እናንተ እናደርሳለን። በተለይም ደግሞ ተወዳጇን የፕሮግራም አቅራቢ መቅደስ ደበሳይ በተቀናቃኙ አባይ ቲቪ የተነጠቀው ኢቢኤስ ቴሌቪዥን ያሉትን ጋዜጠኞችን ልባቸው እንዳይሸፍት ክፍያቸውን ጨመርመር ማድረጉም ተሰምቷል። እንደ ሁል ጊዜው 7 ሰዓት ሞላ ዜና እናዳምጥ፣ ማታ 2 ሰዓት ጠብቁ፣ ቴሌቪዥን እንክፈት የሚል ባይኖርም አሁንም የዘመናዊውን የኢንተርኔት የብሮድካስት ሚዲያውን ይዘው እየተጓዙ ይገኛሉ። በተለይም የኢትዮጵያ የመጀመሪያው የግል ቴሌቪዥን ጣቢያ የሆነው ኢቢኤስ በርካታ ተመልካቾችን በመያዝ ስሙ በዋነኝነት ተጠቃሽ ነው። ኢቢኤስ ከሳተላይት ስርጭቶቹ ከማስታወቂያዎቹ የሚያገኘው ብዙ ገቢ በተጨማሪም 2 ሚሊዮን ተከታይ ባለው የዩቲዩብ ገጹ የሚያፍሰው ረብጣ ዶላር ቀላል አይደለም። ልብላና ላብላ ነው ነገሩ። ኢቢኤስ ከሚያገኘው ሀብት ለሰራተኞቹ በማቋደስ ስሙ ተጠቃሽ ነው። ጣቢያ ውስጥ ከፊት የሚሰሩት ዝነኛ ፕሮግራም መሪዎች የበረከቶቹ ዋነኛ ተቋዳሾች ናቸው። ከነዚህም ውስጥ 5ኛ ላይ የምናገኛት ጋዜጠኛ ጸገነት ይልማ ሩብ ሚሊዮን ብር ማለትም 250,000 ብር በአንድ ወር ደሞዟ ተቋዳሽ እንደምትሆን ከውስጥ አዋቂ መረጃዎችን እንመለከታለን። ጥሩ ስም ከጥሩ ሽታ ይበልጣል እንደሚባለው ይህንን ጥሩ ስሟን ባመጣላት ወረቀት ለተለያዩ ድርጅቶች ብራንድ አምባሳደርነት ኃላፊነት ተቀብላ በሚሊዮኖች ብሮች ተንበሽብሻለች። ባለፈው ዓመት 1000 ቤቶችን እየገነባ ያለው በሱ ፍቃድ ሪል ስቴት ጋዜጠኛ ጸገነት ይልማን አምባሳደር አድርጎ ሾሟታል። ሪል ስቴቱ ተቋሙን አዲስ አበባ ከደብረ ብርሃን ጋር በልማት ለማስተሳሰር እንዲሁም የኢንቨስትመንቱን ፍልሰቱን ለማሳደግ በማሰብ ነው። ጋዜጠኛ ጸገነት ይልማ አምባሳደር አድርጎ የመረጠው ዓለም አቀፍ ተደራሽነቱን ለማስፋፋት በማሰብ እንዲሁም ከኢትዮጵያ ደንበኞቹ በተጨማሪ በሰሜን አሜሪካ ወይም ካናዳ እንዲሁም እንግሊዝ እና የተባበሩት አረብ ኤሚሬት በስፋት ለማንቀሳቀስ በማሰብ ነው። ጸገነት ይልማን አምባሳደር አድርጎ መምረጡም ድርጅቱ ገልጿል። ጋዜጠኛዋም ከዚህ ድርጅት ጋር ፊርማዋን ለማኖር በትንሹ 2 ሚሊዮን ብር እንደተቀበለች መረጃዎች ያሳያሉ። 4ኛ ሉላ ገዙ ውበት እንደ ተመልካቹ ነው የሚባለው አባባል መና ያስቀረችው የተመልካችን ሁሉ ውበቷን የመሰከረላት የሴት ውብ ናት። ሉላ ገዙ ከተገላባጯ ሽንጧ አንስቶ እስከ ጸጉሮቿ ምንም እንከን የሌለባት ውበትን አድሏታል። ታዲያ ይህ ውበት ለካሜራማኖች ፈታኝ መሆኑን የውስጥ አዋቂዎች ይናገራሉ። ከምትመራው ፕሮግራም አልፎ የተመልካችን ልብ እየሰረቀ ያስቸገረው ተክለሰውነቷ ነው። ሉላ ገዙ ወልደ ገብርኤል ወላጆቿና ዘመድ አዝማሪዎቿ በሙሉ የሚኖሩት በምዕራብ ሐረርጌ ዞን ዋና ከተማ የሆነችው ሻሸመኔ ከተማ ሲሆን አባቷ ገዙ ወልደ ገብርኤል የቀድሞ አውራ ጎዳና ወይም የአሁኑ የኢትዮጵያ መንገዶች አስተዳደር የሻሸመኔ ዲስትሪክት ዋና አስተዳደር ነው። ሉላ ገዙ በ20 ዓመቷ ሚስ ኢትዮጵያም ሆና ነበረ። ቁመቷ 1.78 ሲሆን አማርኛና እንግሊዝኛ ቋንቋ አቀላጥፋ ትናገራለች። የስነ ልቦና ሐኪም መሆን ትልቁ ምኞቷ ነበር።
በትርፍ ጊዜዋ የምታሳልፈው በባህላዊ የኢትዮጵያ ዳንስ፣ ዋና እና ፊልም ናቸው። ሉላ እንደ ጸገነት ሁሉ ከተለያዩ ድርጅቶች የብራንድ አምባሳደርነትን የተፈራረመች ሲሆን የመኪና፣ የፍራሽ እንዲሁም የተለያዩ ድርጅቶች ብራንድ አምባሳደርነትን በመሆን እስከ 20 ሚሊዮን ብር እንደምታገኝ መረጃዎች ያሳያሉ። ኢቢኤስ ቴሌቪዥንም ለዚቹ ቀልብ ማረፊያው ጋዜጠኛ በወር እስከ 350 ሺህ ብር እንደሚከፍላት ታውቋል። ሶስተኛ ዮናስ ከበደ በ2015 ዓ.ም የኢቢኤስ ጋዜጠኛ የሆነው ዮናስ ከበደ ከኦፕላሪ ፕላስ ብራንድ አምባሳደር በመሆን ለአመታት ከድርጅቱ ጋር በተፈራረመበት ወቅት በሚሊዮን ተከፍሎኛል ሲል ደስታውን ከገለጸ በኋላ ባለፉት 2 ዓመታት ከበርካታ ድርጅቶች ጋር በመፈራረም በደስታ ላይ ደስታ በሚሊዮን ላይ ሚሊዮን ተንበሽብሿል። ዮናስ ከትዝታችን በኢቢኤስ አንስቶ በተለያዩ የኢቢኤስ ፕሮግራሞች ላይ በመሳተፍ ዝነኝነትን ያተረፈ ሲሆን ከነባር የኢቢኤስ ጋዜጠኞችም ዮናስ ተጠቃሽ ነው። ዮናስ ካለው የስራ ልምድ አንጻር ኢቢኤስ አሉኝ ከሚላቸው ጋዜጠኞች አንዱ በወር ከ350 ሺህ እስከ 400 ሺህ እንደሚከፈለው ባደረግነው ማጣራት ማወቅ ችለናል። ሁለተኛ በቅርቡ ከኢቢኤስ ቴሌቪዥን ወደ አባይ ቲቪ የተገለበጠችው መቅደስ ደበሳይ በዘርፈ ብዙ ችሎታዋና ባለበሷ የህዝብ ተወዳጅነት ያገኘችው በወር እስከ 400 ሺህ ብር ይከፈላታል። በኢቢኤስ ቤትም ድምቀት በመሆን የምትታወቀው የፕሮግራም አቅራቢ ጋዜጠኛ መቅደስ ደበሳይ ወይም ብርቄ በራሷ የዩቲዩብ ቻናል በመምጣት አስደናቂ ክስተቶችን እየሰራች ትገኛለች። ተወዳጇ የፕሮግራም አቅራቢ ከኢቢኤስ ቴሌቪዥን ጋር ያላትን እህል ውሃ በማለቁ ወደ አባይ ቴሌቪዥን ዝውውር ማድረጓንም ቢገለጽም የኮበለለችበትም ዋና ምክንያት ግን እስካሁን አወዛጋቢነቱን እንደቀጠለ ነው የሚገኘው። አንዳንድ መረጃዎች ከኢቢኤስ ጋር ባላት አለመግባባት ነው ሲሉ፣ ሌሎች ደግሞ አባይ ቲቪ ልብ የሚያማልል ኮንትራት እንዳቀረበላት ነው የሚያመለክቱት። ተወዳጁ የኢቢኤስ ጋዜጠኛ ሽምግልና ላከ። ተወዳጁ የኢቢኤስ ጋዜጠኛ ሮቤል ሊሞሸር ነው። በአጭር ጊዜ ውስጥ በኢቢኤስ ቴሌቪዥን ከፍተኛ ተወዳጅነትን ማግኘትም ችሏል። ሰላም እንዴት ናችሁ? እንግዲህ 10 ማን እንደሆኑ ታውቋል። እዚህ ጋር ሳንገናኝ አንቀርም። ያው እኛም ምሮናል እንመጣለን። በኢቢኤስ ቲቪ አንድ ቀን እረፍትና ምሳዬ ላጋራችሁ በሚል ፕሮግራሙ ተወዳጅነትን ማግኘት ችሏል። የአንድ ቀን እረፍት ማለትም ሰዎችን በአንድ ቀን ከስራ እንዲያርፉ በማድረግ እንዲሁም ምሳዬን ላጋራችሁ በሚለው ፕሮግራሙ ተወዳጅነትን አግኝቷል። ሮቤል በቲክቶክም በአንድ ቀን ውስጥ በ100 ሺህ ተከታዮችን በማፍራት የህዝቡን ፍቅር አግኝቷል። ተወዳጁ የኢቢኤስ ጋዜጠኛ ሽማግሌ ላከ ሊሞሸር ነው። ተወዳጁ የኢቢኤስ ጋዜጠኛ ሮቤል ሊሞሸር ነው። በአጭር ጊዜ ውስጥ በኢቢኤስ ቲቪ ከፍተኛ ተወዳጅነትን ማግኘት ችሏል። በኢቢኤስ ቲቪ የአንድ ቀን እረፍትና ምሳዬን ላጋራችሁ በሚል ፕሮግራሞቹ ተወዳጅነትን ማግኘት ችሏል።